የዛን ኢንተርቪው ያየሽው በነገራችን ላይ አዎ ጃኒ ጎበዝ ሴት ናት በነገራችን ላይ እና በጣም ነው ደስ ያለኝ ኢንተርቪዋ በጣም ምን ያልሽው ግን አልዋሽም ለእናቴ ቤት ገዙ ያለችው ሰላዩት ጀግና ናት ማርያምን ጀግና ናት ለእናቴ ቤት ገዛው ያለችው ያዩት ከጆጋ ፍቅረኛ ነበርና አለችና እሱማ ድሮም ናቸው እኮ ቦርኮ ነሽ ከሲደጋግም ደስ ይበላቸው ብዬ ነው ማለት እሺ ጓደኛ ተምብላቸው አለች ነው እንዴት ተናግሮሽ ነበር እኔ ጆዳኔ ደና ጃኒ ባልና ሚስቶች ናቸው ብያቸው ነበር ሳይታሰሩ በፊት ሙድ ያዙብን ነው ምናምን አላልኳችሁም በጣም ነው የሚዋደዱት አላልኳችሁም ሲጀመር ቲክቶክ ላይ የሚመጣ ሰው ልጁን ክዶ እናንተ እኛ እኮ ዩቲዩብ ላይ እዛ አይጂ ላይ እኮ በፊት ስንሄድ እኮ ጋይስ ኮሜንት የሰጠንንም የወደድናቸውም በቪዲዮ አሉ ዛ እነማቲ ዱቄት ምናምን ቢባሉ ለኢዚ ምናምን ቢባሉ ነበር ከተዋደድን በቃ ወድጄዋለሁ የኔ ነው እያልን እኮ እብድብድ ነው እንጫወተው አይደለም ልጅ ወልደን ጋይስ ላይቭ ላይ ጋብርኤልና እና በቃ ይሄ ሐላል የሆነ ነገር ነበር አሁን እኮ ልክ ቲክቶክ ሲመጡ የወለዱትንም ሽምጠጥ አረ በነገራችን ላይ ትላንትና ጌም ሲጫወት ጊፍት ሲሰጥ የነበረው ሰውዬ አውቀዋለሁ ዞኔ ስትናገር የነበረው ሰውዬ አውቀዋለሁ ዞያ አይደለም ባይዘው ጋብርኤልን ዞያ አይደለም ሌቭል 40 ነው ነግር ከፈለጋችሁ ነግራችኋለሁ ግን ምን ያደርግላችኋል ኩማ ቆይ ስለ ጌሙ ጋር ሌላውራ ስለ ትክክል ነበር እኔ ነግራችሁ ስለማቅ ነው እንዴ የጆን ዳንኤል ወይ አጎትኩ የኔ ጓደኛ ነው ያማቻል እንዴ አይዲ 6 ገስታለች አይዲ 6 በነጩ ገስታለች የኔ ፍቅር አው ጎበዝ ናት ድብቅ ነበር እና ካልደበቁ ጊፍት የለማ ቦይፍሬንዶቻቸውን ኩናማ ምንም የሆኑ ባሎቻቸውን ካልደበቁ ጋይስ ቦይፍሬንዶቻቸውን ካልደበቁ ጊፍት የለም እኮ ቲክቶክ እኮ እንደዛ እኮ ነው ጋይስ ጊፍት የለም እንዴ ባለ ትዳር መሆኑ ሲታወቅ የልጅ እናት መሆኑ ሲታወቅ እኮ ጌመር አትሆንም አታውቅም እንዴ ታዲያ እንዴ ዘር ይበልጣል ከገንዘብ ተብሏል እኮ ነገሩ ቲክቶክ ላይ የሚገርም ነው ቤተሰብ ይበልጣል ከገንዘብ ከዶላር ከቤተሰብ ዶላር ይበልጣል አሉ ኧረ ትቱ ቡናውን ጨምሩ በኪዳነ ምሕረት ኧረ በመቤቴ አንቺው ሰው ነሽ በእናትሽ ዝም በይ ልጆቻቸውን ሽምጥጥ ያደርጋሉ ሽምጥጥ ታድ